ሰላም የቻናላችን ቤተሰቦች ዛሬ የምንናገረው ስለ እጅግ በጣም ጠቃሚና አሳሳቢ ጉዳይ ነው። የሰው ልጅ የመኖር ህልውና። ታላቁ የፊዚክስ ሊቅ ስቲቨን ሃውኪንግ ህይወቱን የሰጠው ለጽንፈ ዓለም ወይም ዩኒቨርስ ሚስጥር ስለማወቅ ነበር። ከህይወቱ የመጨረሻ ቀናት በፊት ሰው ልጅ ከምድር ውጪ ግዛት መመስረት እንዳለበት የመጨረሻውን እና የከበደ ማስጠንቀቂያ ሰጥቷል። ለምን? ይህን አስከፊ ማስጠንቀቂያ ለምን ሰጠ? እናም የሰው ልጅ ከሞት አፋፍ ለመመለስ ማርስን ቀኝ መግዛት ለምን አስፈለገው? ዛሬ ይህንን ሁሉ ጥልቅ ጉዞ እናደርጋለን። ዝግጁ ናችሁ? እንጀምር። ስቲቨን ሃውኪንግ ከሞት ጋር እየታገለም ቢሆን አእምሮ ከምድር በላይ ከከዋክብት ጋር ነበር። ለዓመታት ስለ ጥቁር ጉድጓዶች ወይም ብላክ ሆልስ፣ ስለ ጽንፈ ዓለም መፈጠርና ስለ ህልውናችን ወደፊት ሁኔታ ምርምር አድርጓል። ከሌሎች ተመራማሪዎች በተለየ መልኩ ሃውኪንግ የሰው ልጅ የመኖር እድል ምን ያህል አጭር እንደሆነ በግልጽ ተመልክቷል። እኛ የሰው ልጅ የምንኖርበት የዘር ገንዳ ወይም ጂን ፑል በጣም ትንሽ የሆነች ፕላኔት ላይ ብቻ ነው የምንገኘው ይላል። ይህ ማለት አንድ ትልቅ አደጋ ቢከሰት፣ ለምሳሌ አንድ ትልቅ አስትሮይድ ቢመታን ወይም የኒውክሌር ጦርነት ቢነሳ ወይም ደግሞ ራሳችን በፈጠርነው ሰው ሰራሽ ወረርሽኝ ፓንደሚክ ብንጠፋ የሰው ልጅ የመኖር እድል በዜሮ ተባዛ ማለት ነው። የህልውና አደጋዎች የሚላቸው በአስትሮይድ መመታት፣ የኒውክሌር ጦርነት፣ ዓለም አቀፍ ወረርሽኞች፣ የአየር ንብረት ለውጥ ሲሆኑ የሃውኪንግ አሳሳቢነት ምንጩ ይህ እውነታ ነው። የእሱ የመጨረሻው ማስጠንቀቂያ እንደ አንድ ፍልስፍናዊ እይታ ብቻ አልነበረም፣ ይልቁንም የሳይንስና የሎጂክ ውጤት ነበር። እውነቱን ለመናገር ምድር ቆንጆ ህይወት ሰጪ ፕላኔት ናት። ለዘመናት የሰው ልጅ እዚህ ነው ይኖረው፣ እያደገም ሄዷል። ታዲያ ለምን ምድር ብቻዋን በቂ አይደለችም? የመጀመሪያና ትልቁ ምክንያት የአስትሮይድ አደጋ ነው። ታሪክ ያስተማረን ነገር አለ። በቅርብም ሆነ በሩቅ አንድ ግዙፍ አስትሮይድ ምድርን ቢመታ ይህን ያህል ትልቅ የሆነ ፕላኔት ጥፋት ይከሰታል። የዳይኖሰሮች መጨረሻ አስታውስ። የሰው ልጅም የተለየ መቋቋም አቅም የለውም። ሁለተኛው የኒውክሌር ጦርነት ነው። በዛሬው ዓለም የኒውክሌር ጦር መሳሪያዎች እጅግ የከፋ ጥፋት ሊያስከትሉ ይችላሉ። አንድ ጦርነት ከተነሳ ከምድር ገጽ ላይ የሰው ልጅ ብቻ ሳይሆን ምናልባትም የብዙ ህይወት አይነቶች ህልውና ሊያጠፋ ይችላል። ኒውክሌር ክረምት ወይም ኒውክሌር ዊንተር የሚባል ክስተት ሊከሰት ይችላል። ሶስተኛው የሰው ልጅ ራሱ ፈጣሪ የሆነባቸው አደጋዎች ናቸው። የአየር ንብረት ለውጥ በግልጽ የምናየው እውነታ ነው። የፕላኔቷ የሙቀት መጠን እየጨመረ ነው። የባህር ጠለል እየጨመረ ነው። ጽንፈኛ አየር ሁኔታ ክስተቶች እየበዙ ነው። ይህ በራሱ የህልውና ስጋት ነው። በተጨማሪም በሽታ አምጪ ቫይረሶች ወይም አርቲፊሻል ኢንተለጀንስ ቁጥጥር አጥቶ ከቁጥጥር ውጭ የሚሄድበትም እድል አለ። እንደ አጠቃላይ ስቲቨን ሃውኪንግ እንደሚለው ኤአይ የሰው ልጅ ታሪክ ትልቁ ስኬት ወይም የመጨረሻው ውድቀት ሊሆን ይችላል። ከሰው ቁጥጥር ውጭ የሆነ ሮቦታዊ አእምሮ የሰውን ልጅ እንደ ስጋት ሊመለከተው ይችላል። የዚህኔ ነገሮች ከቁጥጥር ውጭ ሊሆኑ ይችላሉ። ምድር ወደ ቬኑስ ፕላኔትነት ልትቀየር ትችላለች። ሙቀቱ 250 ዲግሪ ሴልሺየስ ደርሶ ሰማዩ የሰልፈሪክ አሲድ ዝናብ የሚዘንብባት ሲኦል ልትሆን ትችላለች። የሰው ልጅ የጥፋት መሳሪያዎችን የመስራት ችሎታው ከምግባሩ ወይም ኢቲክስ በላይ ፈጥኗል። አንድ ስህተት ብቻ የቢሊዮኖችን ህይወት ሊያጠፋ ይችላል። በላቦራቶሪ የሚሰሩ አደገኛ ቫይረሶች ከዓለም አቀፍ ወረርሽኝ በላይ የሰው ልጅን ሊጨርሱ ይችላሉ። ዳይኖሰሮችን ያጠፋ አይነት ግዙፍ ድንጋይ ከጠፈር መምጣቱም አይቀሬ ይመስላል። በዚህ አስከፊ እውነታ ፊት የት ነው የምንሄደው? የት ነው የምናመልጠው? ስቲቨን ሃውኪንግ መልሱ ግልጽ ነበር፣ ማርስ። ማርስን ለምን መረጥናት? ሃውኪንግ ሁለት እንቁላሎች በአንድ ቅርጫት ውስጥ አታስቀምጡ የሚል ብሂል ነበረው። ምድር ቅርጫታችን ናት። ከላይ ጠቀሱት አደጋዎች ምድርን ቢመቷት የሰው ልጅ ታሪክ እዚያው ያበቃል። ነገር ግን ማርስ ላይ ሰፈራ ከፈጠርን ምድር ብትጠፋ እንኳ የሰው ልጅ ዝርያ በሌላ ቦታ ይቀጥላል። ጂኦሎጂካል ተመሳሳይነት ማርስ 4.5 ቢሊዮን ዓመት ዕድሜ አላት። እናም ለመኖር የሚመች ሁኔታ ለመፍጠር እድል አለን። ርቀት ከጨረቃ ቀጥሎ ለእኛ ቅርብ የሆነች ፕላኔት ናት። የማርስ አንድ ቀን 24 ሰዓት ከ39 ደቂቃ ነው። ከምድር ጋር በጣም ተመሳሳይ።
በማርስ ዋልታዎች ላይ በረዶ የቀዘቀዘ ውሃ አለ። ይህ ለኦክስጅንና ለነዳጅ ወሳኝ ነው። ሃውኪንግ እንዳለው ለሰው ልጅ የረጅም ጊዜ ህልውና ብቸኛው መንገድ በሌላ ፕላኔት ላይ ቀኝ ግዛት መመስረት ነው። ይህ የህልውና ጥበቃ ሰርቫይቫል ስትራቴጂ ነው። ማርስን ቀኝ መግዛት ቀላል ነገር አይደለም። እጅግ በጣም ብዙ ፈተናዎች አሉብን። አንድ፣ የምንተነፍሰው አየር። የማርስ አየር አሁን ባለበት ሁኔታ ለሰው ልጅ ተስማሚ አይደለም። ኦክስጅንን መፍጠር ቴክኖሎጂ ያስፈልገናል። ሁለት፣ ውሃ በበረዶ መልክ አለ። ነገር ግን ያን ማጓጓዝና ለማቅረብ ትልቅ ቴክኖሎጂ ያስፈልገናል። ሶስት፣ የአየር ንብረት። ማርስ እጅግ ቀዝቃዛ ናት። -60 ዲግሪ ሴንቲግሬድ አማካይ የሙቀት መጠን አላት። የሙቀት መከላከያ ህንፃዎችና የሙቀት ስርዓት ያስፈልገናል። አራት፣ ጨረር ራዲዬሽን። የማርስ ከባቢ አየር ደካማ ስለሆነ የጠፈር ጨረር ኮስሚክ ራዲዬሽን ከፍተኛ ነው። ይህ የካንሰርና ሌሎች የጤና ችግሮችን ሊያስከትል ይችላል። ስለዚህ የጥበቃ ሽፋኖች ወይም ሺልዲንግ ያስፈልጉናል። አምስት፣ ምግብ። በምድር ላይ ያለ ምግብ በማርስ ላይ ማምረት እንችላለን? የግብርና ቴክኖሎጂ በዝግ አካባቢ ክሎዝድ ኢንቫይሮንመንት መተግበር አለብን። ስድስት፣ ስነ ልቦና። ከምድር ተነጥሎ መኖር ለረጅም ጊዜ በዝግ ቦታ መኖር ማለት ነው። ለሰዎች ስነ ልቦና ከፍተኛ ጫና ይፈጥራል። እነዚህ ሁሉ ፈተናዎች ከባድ ቢሆኑም የሰው ልጅ ሁል ጊዜም ፈተናዎችን ተጋፍጧል። ዛሬ ኔሽንስ እና የግል ኩባንያዎች ስፔስ ኤክስ፣ ብሉ ኦሪጂን በዚህ አቅጣጫ እየሰሩ ነው። ስቴፈን ሃውኪንግ አሁን ብሎ የተናገረው ለምንድን ነው? ለምን ያህል ጊዜ መጠበቅ እንችላለን? የኛ ፕላኔት እየተለወጠች ነው እና ብዙዎች ለውጦች ራሳችን እየፈጠርናቸው ያሉ አደጋዎች ናቸው። የሰው ልጅ የሞት አፋፍ ላይ የደረሰባቸውን የጥፋት አደጋዎች ለማስወገድ ከምድር ውጪ ህይወት መመስረት ወሳኝ ነው። ማርስን ቀኝ መግዛት ለዛሬው አዳጋች መፍትሄ ብቻ አይደለም፣ ለሰው ልጅ የረጅም ጊዜ ህልውናም ወሳኝ ነው። የተለያዩ ፕላኔቶች ላይ ህይወት መመስረት ማለት የዘር ማባዛት፣ የሰው ዘር የመጥፋት እድልን በእጅጉ ይቀንሳል። አንድ አደጋ ቢከሰት በሌላ ፕላኔት ላይ የሰው ዘር ይቀጥላል። አዲስ ህይወት እድሎች፣ አዲስ ዓለም፣ አዲስ ቴክኖሎጂዎች፣ አዲስ ባህል የሰው ልጅ የፈጠራ ችሎታ ያነሳሳል። የጽንፈ ዓለም መረዳት፣ ሌሎች ፕላኔቶችን መመርመር ስለ ህይወት አመጣጥና ስለ አጽናፈ ዓለም ያለንን ግንዛቤ ያሰፋል። ስቴፈን ሃውኪንግ አሁን እንድናስብበት የጠየቀው ለወደፊቱ ትውልዶች ሲባል ነው። እኔ የምፈልገው ሰዎችን ማስደነቅ ሳይሆን የሰው ልጅ የወደፊት ዕጣን ማረጋገጥ ነው ይላል። ይህ ሁሉ እውነትና ስጋት እያለ እኛስ ምን ማድረግ እንችላለን? አንድ፣ ትምህርትና ግንዛቤ። ስለ እነዚህ ጉዳዮች መማር፣ ማውራትና ሌሎችንም ማስተማር፣ የሃውኪንግን ማስጠንቀቂያ ማሰራጨት። ሁለት፣ የሳይንስና ቴክኖሎጂ ድጋፍ። የጠፈር ምርምርን፣ የህዋ ቴክኖሎጂዎችንና የፕላኔተሪ ሳይንስ የሚደግፉ ፖሊሲዎችን መደገፍ። ሶስት፣ የአየር ንብረት ለውጥን መከላከል። ምንም እንኳ ማርስ ቀኝ መግዛት ቢኖርብንም ምድርን መንከባከብ የኛ የመጀመሪያው ግዴታ ነው። አራት፣ የረጅም ጊዜ እይታ። ለዛሬው ብቻ ሳይሆን ለወደፊቱ ትውልዶችን ማሰብ። የፖለቲካ መሪዎች የረጅም ጊዜ የጠፈር ፖሊሲዎችን እንዲቀርጹ መክፋት። አምስት፣ ተስፋ ለመቁረጥ። ፈታኝ ቢሆንም የሰው ልጆች ችግርን የመፍታት አቅም እንዳላቸው ማመን። ስቴፈን ሃውኪንግ ለሰው ልጅ ተስፋ አልቆረጠም። ተስፋ የሰጠን የህልውናችንን እድል ለማስፋት ራሳችንን ማሻሻል እንዳለብን በማሳሰብ ነው። ከታላቁ ስቴፈን ሃውኪንግ የመጨረሻ ማስጠንቀቂያ ጋር የሰው ልጅ አሁን ወሳኝ ህይወት ምርጫ ፊት ለፊት ቆሟል። ምድር ቆንጆ ናት፣ ቤታችን ናት። ነገር ግን የረጅም ጊዜ ህልውናችንን ለማረጋገጥ ከምድር ባሻገር መሄድ አለብን። የሃውኪንግ ቃላት የፍርሃት ጥሪ አይደለም፣ ይልቁንም የእርምጃ ጥሪ ነው። ለወደፊት ትውልዶች ለሰው ልጅ ህልውና ከኛ በላይ ማሰብ አለብን።